ፖሊሱ ማን ገደለው? ክፍል 12 እነዛ 3 ተከራዮች ላይ ትኩረት አድርገን ነበር ብያቸዋለሁ። ሶስተኛው ገባ ወጣ እያለ ስራ እየሰራ የሚመለስ ነጋዴ መሆኑን አይተን ተከታትለ ነው በሱ ላይ ያለን ጥርጣሬ ቀለል ብሏል። ከዛ ቀጥሎ ያለው ክፍለ ሀገር ሄጅ መጣሁ ብሎ ቤት ኪራይ የከፈለውን ሰውዬ መጥቶ ወደ የሚሰራበት አቃቂ ስፔር ፓርት የሚባለው ብረታ ብረት ነው። ስፔር ፓርት የሚባለው ወደ ኬላው ጋር ያለው ፋብሪካ ሄዶ ስራውን ጀምሯል። ሰውየው ከተሜ ከመሆኑ አንጻርና ካለው ፐርሰናሊቲ አኳያ ስናየው በዛ ቀን በተፈጠረው ነገር የሚጠረጠረው ነው አላገኘ ነው። ስለሱ የነበረን መረጃ ሁል ጊዜ በጊዜ ልክ ከምሽቱ 1 ሰዓት ሲሆን ቤቱ እንደሚገባና ከዛ በኋላ እንደማይወጣ በአካባቢው በማንኛውም መሸታ ቤት፣ መጠጥ ቤት እንደማይገኝ እና ጥንቃቄ የሚኖር ከሌላ ቦታ የመጣ እንደመሆኑ በፍርሃትና በስጋት እንደሚኖር የሚያሳዩ መረጃዎች ስለነበሩ ለዚህ ጥርጣሬ ብዙ ቦታ የሚሰጠው አልነበረም። አንደኛው ቤት ተከራይ ግን ከዛች ወንጀል ከተፈጸመች ቀን ጀምሮ እዛ ቤት አልመጣም የሚል መረጃ በተደጋጋሚ ስላገኘን በሱ ላይ ትኩረት አድርገን እየተከታተልን ነው። ምናልባት ድንገት ሊመጣ ይችላል በሚል ለ24 ሰዓት በአይን ክትትል የሚያደርጉ ፖሊሶች ተመድበዋል። እየተፈራረቁ በዛ ቤት ዙሪያ ክትትል ያደርጋሉ። የራሳቸውን የሚያምኗቸውን ሰዎች እያሰማሩ ሙሉ መረጃ ይከታተላሉ። እዛ ቤት ውስጥ አንድ ወጣት ሴት፣ አንድ እናትና አባትን ብቻ ነው የሚኖሩት። ይህ ሰው እዛ ከተከራየ ብዙ ጊዜ ቢሆንም አካባቢውን እንደማይታይ ከማንም ሰው ግንኙነት እንደሌለው ተነግሯል። በዛ ቤት አካባቢ ዙሪያ ልብስ የሚያጥቡ ሰዎች ስንጠይቅ ማናቸውም እዛ ቤት ውስጥ ገብተው ልብስ እንዳላጠቡ ወደዛ ግቢ እንዳልገቡ ስላስረዱን በልብስ አጣቢዎች በኩል የነበረን ክትትል ገታ አድርገነዋል። ይህ ሰው ወደ ቤቱ ለክራይ የገባው በምን ሁኔታ እንደሆነ በማን ደላላ እንደሆነም አልታወቀም። ስለዚህ የዛም ቤት ቤተሰቦች በዚህ ጉዳይ ላይ ብናነጋግር ተጠርጣሪው እንደታወቀበት አውቆ የበለጠ ሊጠፋና ሊርቅ ስለሚችል እነሱን ከማነጋገርና ሄዶ ከመጠየቅ ይልቅ አይነ ቁራኛ ብንከታተላቸው የተሻለ እንደሆነ አምነን ክትትል እያደረግን ነው። የቤቱ እመቤት ሲወጡ፣ ስራ ሲሄዱ፣ ገበያ ሲሄዱ እንከታተላለን። አባወራው ወደ የሚሄዱበት ሁሉ እንከታተላለን። ሴት ልጃቸው በሀያዎቹ ቤት ውስጥ ያለች ሴት ልጃቸው እንከታተላታለን። በዚህ ክትትል ላይ እያለን አባትየውን ከጥርጣሬ ውጭ የሚያደርጉ አንዳንድ ነገሮች በማየታችን እሳቸውን መከታተል ትተን እናትየውና ሴት ልጃቸውን ብቻ መከታተል ጀመርን። ለተወሰኑ ሳምንታት ይህን ክትትል ካደረግን በኋላ እናትየውንም ከክትትሉ ውጭ አረግናቸው። አሁን ያቺ ሴት ልጅ ወጣቷ ሴት ላይ ትኩረት አድርገን ክትትል ማድረግ ጀመርን። ያ ቤተሰብ እንደ ማንኛውም ሰው እንደ አቃቂ ሕዝብ ስለ ፖሊሱ መሞት ከማወቃቸው በስተቀር ፖሊሱን ማን እንደገደለው የሚያውቁት ነገር የለም። ነገር ግን ያ ቤት ተከራይ ግን ለረጅም ጊዜ እንዳልመጣ ያውቃሉ። በተለምዶ ሰውየው አገሩ ወደ ሰሜን ሸዋ አካባቢ ስለሆነ ከሄደ በአዝመራ ጊዜ በሆነ እርሻ ባለበት ሰዓት እዛው ሄዶ ብዙ ስለሚቆይ ያን ለምን አልነገረንም ወይም ለምን አልደወለም ከማለት ውጪ እሱ ነው የሚል ምንም ጥርጣሬ አልነበራቸውም። ሴቷም ልጅ ሆነች፣ እናትየው በዚህ ምንም ጥርጣሬ አልነበራቸውም። እኛ ግን ይህ ሰው ከዛን ጊዜ ጀምሮ አልታየም መባሉ እየበለጠ ኮርኩሮናል። ባክግራውንዱን ለማወቅ ያደረግነው ሙከራም አልተሳካልንም። ስለዚህ ይህም ቤተሰብ ከመከታተል ሌላ አማራጭ አልነበረንም። ይህ ማለት ሌሎች ክትትሎቻችን ሙሉ በሙሉ ቀርተዋል ማለት አይደለም። የጦር መሳሪያ ነጋዴዎች ላይ ነጋዴ የሚባሉ ሰዎች ይታወቃሉ።
በእጃቸው ላይ መሳሪያ ካልተገኘባቸው ወንጀለኛ ማድረግ ስለማይቻል እነሱ ላይ ክትትል ይደረጋል። ከከተማ ውጭ ያሉ ሽፍቶች ሳይቀሩ ሽፍቶች ተብሎ ይሄ መኪና ቆሞ የሚዘርፉ አንዳንድ አስቸጋሪ ወንጀሎችን የሚሰሩ ሰዎችም ክትትል እየተደረገባቸው ነው። ከፖለቲካ አንጻር ደግሞ የፖለቲካ ቁጣ አላቸው። ያን መንግስት በትጥቅ ለመጣል ያስባሉ የሚባሉ ሰዎችን የሚተባበሩ መረጃ የሚሰጡ የዛ አባል ናቸው የሚባሉ ሰዎችም ክትትል እየተደረገባቸው ናቸው። ነገር ግን በዛች ቤት ተከራይ ሰውዬ ላይ ግን ትንሽ ጆሮአችን ቆሟል፣ ልባችን መጥቷል። ይህ ሰው ማን ነው? ለምንስ ጠፋ? ስለ እሱስ እንዴት ምንም ፍንጭ ልናገኝ አልቻልንም? ይህ ሂደት በጣም አሳስቦናል። ከዚህ በኋላ በዚህ ፍንጭ ካላገኘን ምርመራው ወዴት እንደሚሄድና እንዴት ብለን እንደምንከታተለው እንኳን ግራ እስከሚገባን ድረስ ወደ ተስፋ መቁረጥ እየወሰደን ነው። የበላይ አለቆቻችን ጫና ቢሮ ለመቀመጥም ስራችንን ለመስራት የሚያስችል አልነበረም። አንዳንዴ በሌሊት ከቤታችን እንጠራና ምን ስራ ለምዶ ማሰሩት ለምን ወደ ቤት ሄዳችሁ የምንባልበት ጊዜ ሁሉ ነበረ። እነሱ ተረኛ መኮንን ሲሆኑ ከኛ ጋር ሆኖ ለመስራት ጥረት ያደርጉ ነበር። ይሄን ምርመራ ከተገላገልኩ በኋላ ፖሊስነቱ ብቶ ይሻለኛል እስከምል ደርሻለሁ። ግን ይህን ምርመራ ሳትጨርስ ግን ፖሊስ መተው ማለት ለእኔም ዕዳና ሸክም እንደሆነ አስባለሁ። እልክ ይዞኛል። እኔም ሆንኩ አለቆቼም ሆኑ አብሮኝ የሚሰሩ የሥራ ባልደረቦቼ ሁሉ በዚህ ጉዳይ ላይ የመጨረሻ እልከኛ ሆነናል። እግዚአብሔር ይርዳን ብለን እንደ እምነታችን እንጸልይ ነበር። ቀጣዩን ክፍል በሚቀጥለው። አመሰግናለሁ። እግዚአብሔር ይስጥልኝ።